አባ ሰላም ነው? የዛበር ማስጋን ከሌላ ሀገር መጥቼ ነውና እኔ ደግሞ ብቻዬን ማደር ፈራለሁ። ብቻዬን ማደር ስለምፈራ ከሌላ ሀገር ነው የመጣሁትና እሷን እንድትሰጠኝ ነበር። ከሌላ ሀገር መጣህ? ብቻት ነው ማደር ፈራ? እንትን ትጠበቃለህ ዘዘለ? አይ እሷ ነች። እኔ አፍንጫ እንዳላዞርሽ ጃዝባ እንዳት ነው የምታወራው አንተ? እኮ ችግር አለ ቤብ አውቃዝም ባንቺ እኮ ጭልፈት ምንድን ነው የምትለው? እና ደግሞ ሌሊት ላይ መራመድ ችግር አለብኝ። ለዛ እኮ ነው። ለምን መራመድ የለም መተኛት ልምድ አይጠፋም ለአንተ? ጨጓራ ምንድን ነው የምትሆነው አንተ? አባ ጨጓራ እኮ ምን ችግር አለ? ነገ መልሳታለሁ። ባለቤት እኮ ናት። ነገ መልሳታለሁ። ነገ መልሳታለሁ። አዎ እቃናት እንደዛ ነገ መልሳታለሁ። ዳገር ተጠቅመህ እሰው ወስደህ ተጠቅመህ። ኧረ እኔ እንደዚህ ነገር አይደለም። እኔ ስለምፈራ ብቻ ነው። ስለምፈራ ሰት ይዘህ ጭድና እሳት አብረው ይተኛል። ኧረ አይደለም ሌላ ይተኛል ወይ? ኧረ አይደለም ሌላ አይደለም። አያሳዝንም? አንዴ ብቻ እንውሰደውና አድሮ ይወጣል። አድሮ ይወጣል። ኧረ ይቀጥል። ቃል በት የኛ ቃል አለ እሱ ጋር አስገብተሽ ለምን አትቀጥይም? መተኛት ብቻ እኮ ነው። ዘንባች አሳሳች አንተ እንዴት ነው አፍ የምትከፍተው? ኧረ ተባበረኝ። ከሌላ ሀገር መጥቼ ባለቤት ስጥ ትላለህ። ሸም የለም ባለቤት ነው። ስጥ እኮ አይደለም። አይ ባለቤት አይደለችም እኮ እንጨት ነው ሰው ነው አንተ እንጨት ነው ሰው ነው። ኧረ ምን እያልክ ነው? እኮ እኔ ስለምፈራ ነው። አሁን እኔ እንግድነት እኮ ነው የመጣሁት። እናታለህ ወይስም ፓስታ በከለር ጥቁር ፓስታ ችግር የለውም። ይዘነው እንተኛለን። የሚሞቅ ከሆነ አንተ እኔ አልጋ አይ ሲመጡ መጣ ትፈጽሚያለሽ። እንዴት እንደሆነ ያውቃል። ምኑ አምፕስለ መሰለ ሶብ እኮ የሰፋው እሰል ጠብሼ እኮ ነው እና ታዲያ እኔ እኮ አንቺ ደግሞ እሱ ጋር የምትይው አሁን ይሄ አይተሻል። ሰው ነው እንጨት ከለር ያለው ፓስታ ነው። ኧረ ለማመሰማ አይገባም። እንስሳት ኧረ አንተ ትበለኔ እኮ ነገ መልሳታለሁ። ሞል ዋይራስ አትበል ይላል። ኧረ በእናትህ ትንፋሻ ምስ ያምጣ ትላለህ ዳፋር። ኧረ በእናትህ ከሌላ ጋር መጥቼ ብቻ መተኛ አልችልም። ለምን ድንጋይ ታጣቅም እንደ ኧረ ጅብ ይበለው አሉ እኮ ጅብ ይበላል። ታቅበለሽ? አንተ ታቅፈዋለህ። ማነው ማቅፈው? ሌላ ስሜት ያመጣች እሱ ማቅፈው እንጨት እኔ እንጨት አቅፋለሁ። ኧረ ነገር ልንገርህ አሁን አብሽ ዝግና አሁን ዞር በል ካጣቀበኛ እየድን እሺ ዞር በል ከዚህ